መርከበኛ መሆን ለሚፈልጉት ምን ትመክራለህ? ኦኬ መርከበኛ መሆን የሚፈልግ ሰው ካለ ዛሬ እንግዲህ ኤርፖርት ነው የምገኘው መርከበኛ ጓደኛዬን ለመቀበል። ይሄን ነገር ቢዝነስ ላድርገው መሰል። እስኪ የመጣ ዘመድ ካላችሁ ተቀበል ያላችሁበት ቦታ ድረስ አደርሳለሁ። ለማንኛውም ይሄን መርከበኛ ጓደኛዬን እንድጠይቅላችሁ የምትፈልጉት ማንኛውም ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡ። ለጥያቄዎቻችሁ መልስ ይመልስላችኋል ማለት ነው። እስኪ ለመጀመሪያ ጊዜ እዚህ ኤርፖርት እግራችሁ የረገጠበትን አጋጣሚ ታስታውሱታላችሁ? የት ስትሄዱ ነበር ወይስ ማንን ስትሸኙ ነበር? እና የማትረሱት አጋጣሚ ያለው እሺ ጉዞ እንዴት ነበር? ሰና ሳይን ኦፍ ያደረከው ከየት ነበረ? ጉዞ በጣም አድካሚ ነበረ። 3 ኮኔክቲንግ ፍላይት ነበረኝ እና ሳይን ኦፍ ያደረኩት ከሆንግ ኮንግ ነበረ መጀመሪያ። ከዚያ ሆንግ ኮንግ አንድ ቀን ሆቴል ካረፍኩኝ በኋላ ወደ ታይላንድ ሄጃለሁ። ታይላንድ ባንኮክ። ከዚያ ታይላንድ አንድ 3 ሰዓት ካረፍኩኝ በኋላ ወደ ዱባይ፣ ከዱባይ አዲስ አበባ ነበር እና ያው አዳር ሙሉ ጉዞ ስለነበረ እንቅልፍ የለኝም እና ትንሽ ያደክማል። ኦቨርኦል ግን ደስ ይላል። ወደ ሀገር ቤት መመለስ ስለሆነ አሪፍ ነው። በጣም ለማየት የጓጓሁ ነገር አይ ቲንክ ሁሉም ሰው የሚስማማበት ነገር ፋሚሊን ለማየት ነው የምትጓጓው ሁሌ። መርከበኛ ስትሆን በጣም የሚናፍቅህ ነገር እሱ ስለሆነ ለጊዜው እኔ አሁን ቤተሰብ ጋር አልደወልኩኝ፣ ሆቴል ነው ያረፍኩት። በጣም ድካም ላይ ስለሆንኩኝ ግን በጣም ጓጉቻለሁ እስከማገኛቸው። መርከበኛ ለመሆን መነሳሳህ? ያው ብር ነው ዋናው የሚያነሳሳኝ ነገር። ያው ሲወራ እንሰማለን በፊትም መርከበኛ ጥሩ ይከፈላል የሚል። ከዛ ፊት ምንም አይዲያው የለኝም ነበረ ስለ መርከበኛ። ጀስት አሪፍ ይከፈላል በሚለው ብቻ ነው እንትን ያልኩትና በብር ምክንያት ነው ወደዛው ለማድረግ ያሰብኩት። ስለ መርከብ ስራ ለመጀመሪያ ጊዜ የሰማህበት አጋጣሚ መቼና እንዴት? ለመጀመሪያ ጊዜ የሰማሁት ግቢ ኦልሞስት ልንመረቅ ወደ 3 ወር 4 ወር ሲቀረን ከዶርም ልጆች ጋር እያወራን በነበረበት ሰዓት ነውና አንድ የዶርም ልጅ ስለ መርከበኛ ስራ እያወራ ለምን አንስን ግራጁዌት ካደረግን በኋላ እንመዘገብም ምናምን ብለን ነቃ። ስለዛ በዛ ሰዓት ነበረ ስለ መርከበኛነት ራሱ ስራው ኢትዮጵያ ውስጥ እንዳለ ራሱ ያወቅኩት ማለት ነው። በሰዓት ሁላችንም በእርግጥ ስለ ስራው ምንም አይዲያው የለንም። ዝም ብለን በወሬ ነበር የምናውቀውና ልክ እንደ ግራጁዌት እንዳደረግን ነበረ ወደ መርከበኝነት ለመፈተን የተመዘገብነው። ስለ ስራው የሰማኸው እና በአካል ያየኸው ምን ያህል ልዩነት አለው? ምንም አይገናኝም፣ ጭራሽ ምንም አይገናኝም ማለት ስፔሻሊ እዚህ 6 ወር ትሬኒንግ ባህር ዳር በምንወስድበት ሰዓት የምናስበውና እዛ አክቹአሊ ሄደን ደግሞ የምንሰራው ነገር ጭራሽ አይገናኝም። ማለት እዛ ከሄድን በኋላ በጣም ብዙ ሀስል አለው። ፊዚካሊ ሜንታሊም በጣም ስትሮንግ መሆን አለብን። በጣም ፈታኝ ስራ ነው መርከበኛነት ማለት ነው። ከቤተሰብ መራቅ አለ፣ ለብቻ ነው የምትሆነው፣ ምግቡም አለ። ከዛን በጣም ብዙ ልትሰራ ትችላለህ፣ ኦቨርታይም ሁላ። እና እኔ ደግሞ እንደዚህ አይነት ስራዎችን አስቤ አላውቅም ነበረ። ማለት ያው ሁሌ የማስበው የሆነ ኦፊስ ውስጥ ምናምን ስለነበረ ቀጥታ ወደዛ መሄዱ ትንሽ ይከብዳል። እና እኛ ኤክስፔክት የምናደርገው እዚህ ትምህርት እየተማርን ምንድነው እዛ ሄደን ቴክኒካል ነገሮች ብቻ ኦፊስ ውስጥ ቁጭ ተብሎ የሚሰሩ ነገሮች እንደዚህ አይነት ነገሮችን ነበር ኤክስፔክት የምናደርገው። ግን እዛ የገጠመን ነገር ሌላ ነው ማለት ነው። መጀመሪያ ጊዜ መርከብ ስታይ ምን ተሰማህ? መጀመሪያ ጊዜ ጆይን ያደረኩት እኔ ግብጽ ነበረ። ግብጽ ስዊዝ ካናል ላይ እና በትንሽዬ ቦት ሄጄ ነው ከዛ ወደ መርከብ የሄድኩት እና በጣም እኔ ከነበርኩበት ቦት አንጻር ሳያት መርከቧን በጣም ግዙፍና ከዛ ቤት ማይቼ ስለማላቅ የተለየ ስሜት ነበረው መጀመሪያ ላይ ማለት
ኢቨን እዚህ ስንማር ባህር ዳር ራሱ ያን አይዲያሊ ይነግሩናል፣ ግን በዛ ልክ ስላልገለጹልን ለመጀመሪያ ጊዜ ቦት ላይ ሆኜ ሙሉ መርከቧን ከውጭ ሆኜ ሳያት በጣም የተለየች ነበረች እና በጋንግዌይ ወጥቼ ላይ ምናምን በቃ ርዝመቱ በጣም ኬፕ ሳይዝ ነበረች የኔ መርከብ፣ በጣም ረጅም ነች። በዛ ላይ ደግሞ አኮሞዴሽን ወርታች ደግሞ ኢንጂነሩም ፍሎር ድረስ በጣም ትልቅ ስለነበረች በቃ በጣም ደስ የሚል ስሜት ነበረው መጀመሪያ ላይ ማለት ነው። ጆይን እንዳደረክ የነበሩት የመጀመሪያ አንድ ሳምንት ምን ከበደ? ብዙ ነገሮች አሉ። ከምግቡ ጀምሮ እስከ ቤተሰብ መናፈቅ፣ ብቸኝነት፣ የስራ መብዛት፣ ኢንቫይሮንመንት ኒው አዳፕቴሽን አለ። ከዛን ሺፓ በራሱ ደግሞ ሮሊንግ ይኖራል። ያ ሁላ አዳፕት መደረግ አለበት እና እነዚህ ሁሉም ነገሮች በአንድ ሳምንት ውስጥ ሊመጡ የሚችሉ ነገሮች ናቸው አሁን የጠራኋቸው። ስፔሻሊ ደግሞ እዛ የምንሄድበት መርከብ ላይ የሆነ የሚያግዘን አንድ ኢትዮጵያዊ ወይም ደግሞ አሉ አንዳንድ ጥሩ ሰዎች ካላጋጠሙን ላይፍ በጣም ነው የሚከብደው እዛ ላይ እና ብዙ ነገሮች አሉ። የመርከብ ላይ የአንድ ቀን ውሎ ከጠዋት እስከ ማታ ምን ይመስላል? ያው ጠዋት ላይ እንደ ማንኛውም ኢትዮጵያዊ ጠዋት ላይ እሞላዋለሁ፣ ግን አልነሳም። ስለዚህ እየተደረገ ቢያንስ 40 ደቂቃ ይቆያል። ያው ብዙ ጊዜ መርከብ ላይ ቁርስ የሚቀርበው እንቁላል ከራይስ ጋር ከዛን ሀዳቅ ምናምን የሚባሉ ነገሮች ናቸውና ብዙ ጊዜ እነዚህ ስለሚደጋገሙ እና አሰራሩም ትንሽ እኛ ከምናውቀው አሰራር ጋር ስለሚለይ ብዙም አይመቸኝም ቁርስ መብላት እዚያ እና አልፎ አልፎ ካልሆነ በስተቀር አብዛኛውን ጊዜ ቁርስ አልበላም። ልክ ጠዋት እንደተነሳሁኝ ልብሴን ቀይሬ ታጥቤ ምናምን ወደ ስራ ነው ቀጥታ የምሄደው ማለት ነው። ከዚያ መጀመሪያ ራውንድ ይደረጋል። መርከባችን ላይ ስራ ከመጀመራችን በፊት ወደ 1 ሰዓት ተኩል ላይ ኢንጂነሩን ወርጄ ራውንድ ማድረግ ጀምራለሁ ማለት ነው። እስከ 2 ሰዓት ድረስ ራውንድ ከጨረስን በኋላ ኢንጂነሩን ክሪው ጋር ቱርቦክስ አለ፣ ምን እንደምንሰራ ምን መደረግ እንዳለበት መወሰድ ያለባቸው ሴፍቲዎች እነሱን እንዳለ ዲስከስ አድርገን በቃ አሳይን ወደ ተደረገበት ስራ እንሄዳለን ማለት ነው። ስራችንን እየጨረስን በመሃል ኮፊ ታይም አለን፣ ላንች ታይም አለ። አጌን እንደዚሁ ከሰዓት እንገባለን ኮፊ ታይም። ከዛ 11 ሰዓት ሲል ከስራ እንወጣለን ማለት ነው። 11 ሰዓት ከስራ ከወጣው በኋላ ያው ድካም አለ፣ በጣም ላብ አለ እና እሱን ሻወር ገብቼ ትንሽ ሪላክስ ካደረኩ በኋላ ራሴን ትንሽ አርፍና 12 ሰዓት ሲል ነው ወደ ራት የሚሄደው ማለት ነው። 12 ሰዓት ላይ ራት ተበልቶ ያው የሚሰራ ስራ አይጠፋም። ከዛ በኋላ ፊልም አለ፣ አንዳንድ ፕሮጀክቶች የሚሰሩ ካሉ ፕሮጀክቶች፣ ፔንዲንግ ጆብ ካለ ምን እንዴት ነው የሚፈቱት የሚለውን ኦንላይን ሰርች ማድረግ አለ። ከዛ ከፋሚሊ ጋር ቪዲዮ ኮል ምናምን ይኖራል። እዛ ኢንጂን ክሪው ከሺፕ ክሪው ጋር አንዳንድ ጊዜ አንዳንድ ነገሮች እናደርጋለን። ምን ይናፍቅሃል? ምንም አይናፍቅ ነገር አለ? ምን እንዳለ ነው የሚናፍቀው? ያው ቤተሰብ ነው አንደኛ መጀመሪያ ላይ የሚናፍቀህ፣ ሰው ምናምን እዛ ካልቸሩ ሁሉም ነገር ይናፍቃል። ምግቡ አለ። ከዚያ በዓል በሚመጣ ሰዓት ደግሞ ያው ሁሉም ነገር ይናፍቃል። በዓል ሲያልፍ ምናምን አንተ እዛ በስራ ላይ የምታሳልፈው እና እሱ ነገር በጣም ፊል ታደርገዋለህ እና ብዙ ነገር ይናፍቃል። እውነቱ ምንም ማትናፍቀው ነገር የለም። ታክሲ ላይ መቆም ራሱ ለመሰለፍ ራሱ ይናፍቃል እዚያ እና ሁሉ ነገር ይናፍቃል። ብቻ ብቸኝነት ሰምቶ አያውቅም? እሱን እንዴት ትወጣለህ? ብቸኝነት ያው እንደ መርከብ ውስጥ ያሉ ሰዎች ይወሰናል። ማለት አንዳንድ ጊዜ አሪፍ ክሪው ካለ ብቸኝነት አይሰማህም። ስፔሻሊ አሁን ለመጨረሻ ጊዜ የነበርኩባት መርከብ ሌላ 2 ኢትዮጵያዊ ስለነበሩ ከነሱ ጋር ብዙ ጊዜ ስለማሳለፍ ብቸኝነት እንኳን ብዙም አይሰማም። በእርግጥ አልፎ አልፎ ሊኖር ይችላል፣ ግን ያን ያክል የሚካበድ ነገር አይደለም። በመጀመሪያ መርከቤ ላይ ወደ 5 ወር የሚጠጋውን ብቻዬን ኢትዮጵያዊ እኔ ነበርኩኝና እንዴት ነው የማሳልፈው? በእርግጥ ቢዚ ስንሆን በስራ ሰዓት ላይ ምንም ነገር ፎከስ ስለምናደርግ ስራችን ላይ ያን ያክል ብቸኝነቱን ፊል አናደርገውም። ግን
ከባዷ ሰዓት መቼ ናት? ማታ ከስራ 11 ሰዓት ከወጣን በኋላ እስከምንተኛ ያለችው ጊዜ ነች። እሷን ደግሞ እኔ እንዴት ነው ማሳልፋት? ብዙ ጊዜ ቲቪ ሩም አለ፣ እዛ ሁላችንም ሰብሰብ ብለን የምናይባት፣ እዛ በመሄድ አንዳንድ ጊዜም ስፖርት ሄድና ሩጫም ከሆነ እዛ እንሮጣለን ምናምን። ብቻ ብቸኝነት ፊል ላለማድረግ ከፈለግን ውሏችንን ከሌሎቹ ጋር አብሮ ማድረግ ነው የሚሻለው እና እንደዛ በማድረግ ነበር እኔ የምወጣው። የመርከበኛ ትልቁ ፈተና ምንድን ነው? ኦኬ፣ የመርከበኛ ትልቁ ፈተና ምንድን ነው? አሁን መርከበኛ ሲሆን አንድ ሰው 6 ወርም ሆነ 9 ወር ብቻ እንደ ኮንትራቱ ሰርቶ ሲመለስ እዚህ እስከዛሬ የሰራውን ኦንቦርድ ሆኖ የሰራውን ገንዘቦች ወደ ማጥፋት ነው የሚሄደው። ምንም አይነት ኢንካም አብዛኛውን ጊዜ አይኖርም እና ያ ደግሞ ፋይናንሻሊ ሊጎዳን ይችላል። አንደኛ እሱ ነው። ሁለተኛ ኦንቦርድ ደግሞ በምንይዝበት ሰዓት ፋሚሊ ይኖራል። የእሱ ናፍቆት ትልቅ ፈተና ነው። ሌላ ደግሞ ምንም አይነት ፋሚሊ ከሌለን ስፔሻሊ ምንም አይነት ንብረት ሊኖረን አይችልም። አብዛኛውን ጊዜ በኪራይ ቤት ነው የምናሳልፈው። ቤትን ለመግዛት ትንሽ አቅም ይፈልጋል፣ ብዙ ኮንትራት መስራት ያስፈልገናል እና መርከበኛነት ደሞዙ አሪፍ ቢሆንም ያው በጣም ኤክስፔክት እንደምናደርገውም አይደለም። በእርግጥ ብድሮች ይመቻቻሉ ይባላል። እነዛም ነገሮች ራሱ የራሳቸው ተጽዕኖ አላቸው፣ ወደ ዲፕሊ ብንገባ የምናገኛቸው ማለት ነው እና ይሄ እነዚህ ምግብ፣ ቤተሰብ መናፈቅ ምናምን ከሚባሉት አንጻር ከነሱ ውጭ ፋይናንሻሊ የምንጎዳውም አለ እዚህ ከመጣም በኋላ። እሱ ሌላ ፈተና ነው። ካየሃቸው ሀገሮች ለአንተ ምርጡ? ብዙ ሀገር አይተናል። በእርግጥ ዩሮፕ ሄጄ አላውቅም እስካሁን፣ ግን ኤዥያ ካንትሪስ ሄጃለሁ። ላቲን አሜሪካ፣ አውስትራሊያ ሄጃለሁ እና ለእኔ በጣም ምርጥ ምላት ጃፓን ነች። ጃፓን እዛ 2 ቀን አሳልፌ ነበር እና በጣም ህዝቡ በጣም አስገራሚ ነው። በጣም እንግዳ ተቀባይ ናቸው። በዚያ ላይ ደግሞ የአካባቢ ንጽህና በጣም ያስቀና ነው እና እዛ ያሳለፍኩት 2 ቀን በጣም ምርጥ ቀን ነበርና ጃፓን ለኔ ምርጥ ሀገር ነች። መጨረሻ ጥያቄ፣ መርከበኛ መሆን ለሚፈልጉት ምን ትመክራለህ? ኦኬ፣ መርከበኛ መሆን የሚፈልግ ሰው ካለ አሁን በዚህ ሰዓት ላይ እንኳን መርከበኛ ለመሆን በጣም ቀላል ነው። የተወሰኑ ፈተናዎች አሉ። እነሱን ከተፈተንን በኋላ ትሬኒንግ ወስደን ጆይን ማድረግ እንችላለን። ግን የምመክራቸው ምንድን ነው፣ በጣም ብዙ ሳክሪፋይ የሚደረግ ነገር እንዳለ ነው። ቤተሰብህን፣ የራስህን ላይፍ፣ ደስታህን ኢንጆይ የምታደርገውን ነገር ሳክሪፋይ ታደርጋለህ። እዛ ደግሞ እዚህ እንደምታስቡት ላይሆን ይችላል። እዛ በጣም ፊዚካሊ ስራ ይኖራል፣ ቴንሽን ይኖራል። አንዳንድ ጊዜ ማሽነሪዎችን ቢልሉ ይችላሉ። እነሱን የግድ ማስነሳት ሊኖርብህ ይችላል። ያ ፕሬሸር ሊኖር ይችላል። ሲክነስ ሊኖር ይችላል። እነዚህ ነገሮች አሉ እና መጀመሪያ ራሳችሁን አሳምኑት። ይህን ነገር እንዴት ነው እችለዋለሁ ወይ ብላችሁ። መርከበኛነት ደሞዝ ጥሩ ነው ወይ? አዎ ጥሩ ነው። ግን በዛው ልክ ደግሞ በጣም ኔጌቲቭ እንትኖች አሉትና እሱን እንትን ማየት አለባችሁ። አመሰግናለሁ።